ጤና ይስጥልኝ የኢትዮጵያ ሳተላይት ቴሌቪዥን ተመልካቾችና አድማጮች ዋሽንግተን ዲሲ ከሚገኘው ኢሳት ስቱዲዮ የሰዓቱን ዜና ይዤ ቀርብ ያለው ብርታዊት ግርማይ ነኝ። በቅርቡ የኢትዮጵያ መንግስት ከ2 ሚሊዮን ዶላር በላይ የኢንቨስትመንት ገንዘብ ያላግባብ አግዶብኛል በማለት ቅሬታን ያቀረበ አንድ ዓለም አቀፍ ኩባንያ ከኢትዮጵያ ለቆ መውጣቱን ይፋ አደረገ። አትላስ አፍሪካን ኢንዱስትሪ የተሰኘው ይኸው ኩባንያ ለራያ ቢራ ፋብሪካ የቢራ ምርት ማሸጊያ ጠርሙሶችን ለማምረት ስምምነት አድርጎ በሽርክና ሲሰራ መቆየቱን አውስቷል። እንግድ ወልዴ ተጨማሪ አለው። ኩባንያው የሽርክና ስራውን በጀመረ በጥቂት ጊዜ ውስጥ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ሽርክና ካደረገው ኩባንያ ያልተጠናቀቀ የታክስ ክፍያ አለ ተብሎ ክፍያ እንዲፈጽም መገደዱን አስታውቋል። የዚህ ኩባንያ ኃላፊዎች በመንግስት የተጠየቁት ክፍያ የቀድሞውን የሽርክና አጋር ድርጅት የሚመለከት እንጂ አትላስ አፍሪካን ኢንዱስትሪን የሚመለከት አይደለም ሲሉ ቅሬታ ማቅረባቸውን ዴይሊ ኔሽን ጋዜጣ ዘግቧል። መቀመጫውን በኬንያ ያደረገው ድርጅቱ ለመንግስት ያቀረበው አቤቱታ በጎ ምላሽን ሊያገኝ ባለመቻሉ ከኢትዮጵያ ሙሉ ለሙሉ ለቆ መውጣቱን ይፋ አድርጓል። ኩባንያው ከታክስ ክፍያ ጋር ከመንግስት ጋር የገባውን አለመግባባት ተከትሎ በኢትዮጵያ ልማት ባንክ የነበረው 2.4 ሚሊዮን ዶላር እንዲታገድበት ተደርጎ መቆየቱን የገለጸ ሲሆን ገንዘቡ ይለቀቅለት አይልያም አሁንም ድረስ ታግዶ ይሆን የሰጠው ዝርዝር መረጃ የለም። ኩባንያው ከኢትዮጵያ ሙሉ ለሙሉ ለቆ ለመውጣት መወሰኑን ተከትሎም ተመሳሳይ የኢንቨስትመንት ስራ ላይ ለመሰማራት በሌሎች የአፍሪካ ሀገራት የገበያ ጥናትን እያደረገ እንደሚገኝ ዴይሊ ኔሽን ጋዜጣ በዘገባው አስፍሯል። በድርጅቱ ሽርክና የነበራቸው ባለሀብቶች በአሁኑ ወቅት የገበያ ድርሻቸውን በመሸጥ ላይ ሲሆኑ በኢትዮጵያ በሽርክና ስራ በመሰማራቱ የ$254,000 አካባቢ ኪሳራ እንደደረሰበት አስታውቋል። በብሪታንያ በበርካታ የንግድ እንቅስቃሴ ውስጥ ተሰማርቶ የሚገኘው አትላስ አፍሪካን ኢንተርፕራይዝ በኢትዮጵያ ቆይታው ወደ $5 ሚሊዮን የሚጠጋ ኢንቨስትመንት ተግባራዊ አድርጎ እንደነበር አውስቷል። ባለፈው ወር አንድ የእስራኤል የማዕድን ፈላጊ ኩባንያ የኢትዮጵያ መንግስት የገባውን ቃል ተግባራዊ ያላደረገም በማለት ከኢትዮጵያ ለቆ መውጣቱን ይፋ ማድረጉ ይታወሳል። አይሲኤል የተሰኘው ይኸው ኩባንያ በአፋር ክልል ለሚያደርገው የፖታሽ ማዕድን ፍለጋ $170 ሚሊዮን መድቦ እንደነበር ያስታውቋል። ይሁንና መንግስት ለማዕድን ፍለጋ ፕሮጀክቱ የመሰረተ ልማቶችን ለማሟላት ቃል ቢገባም ምንም ግንባታ ሊያከናውን አልቻለም ሲል ቅሬታውን አቅርቧል። መንግስት ሁለቱ ኩባንያዎች ለቀው መውጣታቸውን በተመለከተ እስካሁን ድረስ የሰጠው ምላሽ የሌለ ሲሆን ባለፈው ዓመት የተባበሩት አረብ ኤሚሬትስ ባለሀብቶች ተመሳሳይ ቅሬታን ሲያቀርቡ መቆየታቸውን መዘገባችን የሚታወቅ ነው። በሶማሊያ የሚገኙ የኢትዮጵያ ወታደሮች ቁልፍ ከተባሉ ወታደራዊ ይዞታዎች ለቀው የወጡት በሎጂስቲክ ችግር ምክንያትና ለስልታዊ ተግባር መሆኑን የኢትዮጵያ ውጭ ጉዳይ ሚኒስቴር አስታወቀ። የሚኒስትሩ ቃል አቀባይ የሆኑት አቶ ተወልደ ሙልጌታ አልሸባብ የተሰኘው የሶማሊ ታጣቂ ኃይል የኢትዮጵያ ወታደሮች ለቀው የወጡት ስፍራዎችን መያዙ ለመንግስት ስጋት የለውም ሲሉ ለሀገር ውስጥ መገናኛ ብዙሃን ገልጸዋል። ህይወት ፈለቀ ተጨማሪ አላት። ቁጥራቸው በትክክል ያልተገለጸ ወታደሮች ስላጋጠማቸው የሎጂስቲክ ችግርና ስልታዊ ነው ስለተባለው እርምጃ ሚኒስቴሩ ዝርዝር መረጃን ከመስጠት ተቆጥበዋል። በሶማሊያ የሚገኙ የኢትዮጵያ ወታደሮች እያደረጉ ያለው እንቅስቃሴ ጥንቃቄና ኃላፊነት የተሞላበት በመሆኑ የአልሸባብ መስፋፋት በኢትዮጵያ ላይም ሆነ በአካባቢው ስጋት አይኖረውም ሲሉ የሚኒስቴሩ ቃል አቀባይ አቶ ተወልደ ሙልጌታ ተናግረዋል። ይሁንና የኢትዮጵያ ወታደሮች ከቁልፍ ወታደራዊ ይዞታዎች ለቀው መውጣታቸው ለታጣቂ ኃይሉ ምቹ አጋጣሚ መፍጠሩንና አልሸባብ የሚፈጽመውን ጥቃት ሊጨምር ይችላል ሲሉ የፖለቲካ ተንታኞች ለአልጀዚራ የቴሌቪዥን ጣቢያ አስረድተዋል። ባለፈው ወር ወታደራዊ ቦታዎቹን ለቀው የወጡት የኢትዮጵያ ወታደሮች አካባቢውን ለዓመታት ይዘው እንደቆዩ የሶማሊያ ባለስልጣናት ይገልጻሉ። የተለያዩ አካላት ወታደሮቹ ለቀው እንዲወጡ የተደረገው በኢትዮጵያ ከታወጀው የአስቸኳይ ጊዜ አዋጅ ጋር ግንኙነት እንዳለው ቢገልጹም መንግስት መረጃውን ሲያስተባብል ቆይቷል። ባለፈው ሳምንት በደህንነትና በወታደራዊ ጉዳዮች ዙሪያ የተለያዩ ሪፖርቶችን ለንባብ ያበቃው አፍሪካ ኮንፊደንሻል መጽሔት ከሶማሊያ ለቀው የወጡ ወታደሮች ቁጥር ወደ 12000 አካባቢ እንደሚገመት መዘገቡ ይታወሳል። የኢትዮጵያ መንግስት ወደ 4000 የሚጠጉ ወታደሮች ሶማሊያ በሚገኘው የአፍሪካ ህብረት የሰላም አስከባሪ ስር አሰማርቶ የሚገኝ ሲሆን ቁጥራቸው ያልታወቀ የተናጠል ወታደሮችም በተለያዩ የሶማሊያ ግዛቶች አሰማርቶ እንደሚገኝ ይነገራል። ይሁንና መንግስት የነዚህን ወታደሮች ቁጥር ከመግለጽ ተቆጥቦ ይገኛል። ኢትዮጵያ እንደ ፈረንጆቹ አቆጣጠር ከታህሳስ ወር 1999 ጀምሮ ወታደሮቿን በሶማሊያ አሰማርታ እንደምትገኝ መረጃዎች ያመለክታሉ። በደቡብ ክልል የምስራቅ ኢትዮጵያ አካባቢዎች የተከሰተው አዲስ የድርቅ አደጋ ወደ አጎራባች ዞኖች በመዛመት ላይ መሆኑ ስጋት እንዳሳደረበት የተባበሩት መንግስታት ድርጅት በድጋሚ ገለጸ።
በተለይ በኦሮሚያ ክልል ስር በሚገኙ የባሌ ጉጂና ቦረና ዞኖች በአዲስ መልክ የተከሰተው የድርቅ አደጋ በአካባቢው ከፍተኛ የውሃ እጥረት እንዲከሰት በማድረጉ በሚሊዮን የሚቆጠሩ ሰዎች ሕይወት አደጋ ውስጥ እንደከተቱ የድርጅቱ አስተባባሪዎች አስታውቀዋል። ሰውነት ተመስገን ተጨማሪ ይዟል። ከደቡባዊ ምስራቅ የአገሪቱ አካባቢዎች በተጨማሪ በደቡብ ክልል ስር የሚገኙ በርካታ ዞኖች የድርቅ አደጋ ያንዣበበባቸው ሲሆን በአጠቃላይ 236 ቀበሌዎች በከፍተኛ የውሃ እጥረት ውስጥ መሆናቸው ታውቋል። በመስከረም ወር መጣል የነበረበት ዝናብ በአግባቡ ባለመገኘቱ ሳቢያ ይኸው አዲስ የድርቅ አደጋ ሊከሰት መቻሉን የተባበሩት መንግስታት የእርዳታ ማስተባበሪያ ጽሕፈት ቤት በጉዳዩ ዙሪያ ባወጣው ሪፖርት አመልክቷል። ባለፉት 2 ዓመታት በድርቅ አደጋ ጉዳት ደርሶባቸው የቆየው የአፋር ክልል ዳግም የድርቅ አደጋ ያጋጠመው ሲሆን በክልሉ በሚገኙ በርካታ ዞኖች አስደንጋጭ የሆነ አደጋ ሊከሰት እንደሚችል ድርጅቱ አሳስቧል። በአካባቢው ተከስቶ ያለው የድርቅ አደጋ አስከትሎት ካለው የምግብና የውሃ እጥረት በተጨማሪ የኮሌራ በሽታን ጨምሮ ሌሎች ተላላፊ በሽታዎችን መከሰት ምክንያት ይሆናል ተብሎ ተሰግቷል። በቀጣዮቹ 2 ወራቶች ብቻ ወደ $300 ሚሊዮን የሚጠጋ የሰብአዊ እርዳታ የሚያስፈልግ ሲሆን ድርቁ እስከሚቀጥለው ዓመት ድረስ ዘላቂ እንደሚሆን ተተንብዮአል። በኦሮሚያና በአማራ ክልል ሲካሄድ የቆየው ህዝባዊ ተቃውሞ የእርዳታ እህልን ለተረጂዎች ለማድረስ ሲደረግ በነበረው ጥረት ላይ አሉታዊ ተጽዕኖ አሳድሮ መቆየቱን ዓለም አቀፍ የእርዳታ ተቋማት ይገልጻሉ። በአሁኑ ወቅት 9.7 ሚሊዮን የሚሆኑ ሰዎች ለአስቸኳይ የምግብ እርዳታ ተጋልጠው የሚገኙ ሲሆን በአዲስ መልክ የተከሰተው የድርቅ አደጋ የተረጂዎችን ቁጥር እንዲያሻቅብ ያደርጋል ተብሎ ተሰግቷል። ካለፈው ዓመት ጀምሮ በኢትዮጵያ ተከስቶ የሚገኘው የድርቅ አደጋ በሀገሪቱ ታሪክ በ50 ዓመት ውስጥ ሲከሰት የከፋው እንደሆነ ይነገራል። ነዋሪነታቸው በዚህ በአሜሪካ ኦሃዮ ግዛት ኮሎምበስ ከተማ የሆነ ኢትዮጵያውያን ገቢው ኢሳትን ለመደገፍ የሚውል ልዩ የገቢ ማሰባሰቢያ ዝግጅት እሁድ አካሂዱ። የኢሳትን 6ኛ ዓመት የምስረታ በዓል አስመልክቶ በተካሄደው በዚሁ ዝግጅት በኮሎምበስ ከተማና አካባቢዋ የሚኖሩ ኢትዮጵያውያን ኢሳትን በተለያየ ጊዜ ለመደገፍ ፍላጎት ማሳየታቸውን የዝግጅቱ አስተባባሪዎች ለዜና ክፍላችን አስረድተዋል። በዕለቱ ኢሳትን ለመደገፍ በተከናወነ ስነ ስርዓት $27,000 በላይ ገቢ መሰብሰቡን አዘጋጆቹ ገልጸዋል። በኮሎምበስ ከተማ የሚገኘው የኢሳት ድጋፍ ሰጪ ሰብሳቢ የሆኑት አቶ ዳንኤል አበበና የፕሮግራሙ መሪ ወጣት ረዴት ፈለቀ የኢሳትን አገልግሎት እንዲሁም ድጋፎች ሊጠናከሩ በሚችሉባቸው ጉዳዮች ዙሪያ ለታዳሚው ገለጻ ያቀረቡ ሲሆን ጋዜጠኛ ሪዮት አለሙ ኢሳትን በመወከል በዝግጅቱ ላይ ተገኝታለች። የኢትዮጵያ ወቅታዊና ሀገራዊ ጉዳዮችን የሚዳስሱ ግጥሞች በገጣሚ ፍቅርተ ጸጋዬ ከመቅረቡ በተጨማሪ ኮሜዲያን ክበበው ገዳ በዝግጅቱ ላይ በመገኘት ለታዳሚዎች ስራዎቹን አቅርቧል። በዚሁ ልዩ የገቢ ማሰባሰቢያ ዝግጅት ላይ የታደሙ ኢትዮጵያውያን የጨረታ ስነ ስርዓት በማካሄድ ኢሳትን ለመደገፍ ከፍተኛ ሚና መጫወታቸውን አዘጋጆቹ ለኢሳት አስረድተዋል። የኢሳትን 6ኛ ዓመት አስመልክቶ በዚሁ በአሜሪካ የተለያዩ ግዛቶች ሲካሄድ የቆየው ዝግጅት በቀጣዩም በአውሮፓና በተለያዩ ሀገራት እንደሚቀጥል የኢሳት ዓለም አቀፍ የገቢ ማስተባበሪያ ኮሚቴ አስታውቋል። በሶማሊያ ተሰማርቶ በሚገኘው አፍሪካ ሰላም አስከባሪ ኃይል ውስጥ ወታደሮቿን አሰማርታ የምትገኘው ኬንያ ከሀገሪቱ ለቃ እንደምትወጣ ይፋ አደረገች። ሀገሪቱ ሶማሊያ የሚገኘውን ጦሯን በማስወጣት ስትወስን ሶስተኛ ሀገር ስትሆን ዩጋንዳና ብሩንዲ በቅርቡ ተመሳሳይ ውሳኔ ማስተላለፋቸው ይታወሳል። ተጨማሪ ያለን እንግድ ወልዴ። በሶማሊያ የአፍሪካ ህብረት ኮሚሽን ልዩ መልእክተኛ የሆኑት አምባሳደር ፍራንሲስኮ ካታኖ የኬንያ የሰላም አስከባሪ ኃይል ከ1 ዓመት በኋላ ከሶማሊያ ለቀው መውጣት እንደሚጀምር ለመገናኛ ብዙሃን አስታውቀዋል። ሀገሪቱ በሶማሊያ የሚገኙ ወታደሮቿን ሙሉ ለሙሉ አጠናቆ ለማስወጣት 2 ዓመታትን ይፈጅባታል የተባለ ሲሆን በ20 ሺህ የሚጠጉ የሶማሌ ወታደሮች ክፍተቱን እንዲሞሉ እንደሚደረግ ተወካዩ ገልጸዋል። የኬንያ የተቃዋሚ ኃይሎች የአገሪቱ መንግስት ወታደሮቹን ከሶማሊያ እንዲያስወጣ ዘመቻን ሲያካሄዱ የቆዩ ሲሆን መንግስት የወሰደው ውሳኔም ይህንኑ ተቃውሞ ተከትሎ እንደሆነ የኬንያ መገናኛ ብዙሃን ዘግበዋል። ኬንያ ከሶማሊያው ታጣቂ ኃይል አልሸባብ ሲደርስባት የቆየን ተደጋጋሚ ጥቃት ምክንያት በማድረግ ሰራዊቷን ወደ ኬንያ ማስገባቷ ይታወሳል።
ይሁንና የአገሪቱ የተቃዋሚ ፓርቲዎች መንግስት ሰራዊቱን ወደ ሶማሊያ ከማሰማራት ይልቅ ለሀገር ውስጥ ደህንነት ትኩረት መስጠት ይገባዋል ሲሉ ተቃውሞውን ሲያቀርቡ እንደነበር ዘስታር የተሰኘ ጋዜጣ አመልክቷል። ዩጋንዳና ብሩንዲ በበኩላቸው ተመሳሳይ ተቃውሞ ሲቀርብባቸው የነበረ ሲሆን ሁለቱ ሀገራት ከቀጣዩ ዓመት ጀምሮ ወታደሮቻቸውን ማስወጣት እንደሚጀምሩ ይፋ አድርገዋል። የአውሮፓ ህብረት ለሰላም አስከባሪ ኃይሉ ሲሰጥ የነበረው የገንዘብ ድጋፍ በ20 በመቶ እንዲቀንስ ማድረጉ ወታደሮቻቸውን በሶማሊያ ባሰማሩ ሀገራት ዘንድ ቅሬታ ማሳደሩም ይገለጻል። ውድ የኢትዮጵያ ሳተላይት ቴሌቪዥን ተመልካቾችና አድማጮች ለሰዓቱ ያዝናቸው ዜናዎች እንደዚህ ናቸው። ከቀሪ የሰዓት ዝግጅቶች ጋር መልካም ቆይታ። በደቡብ ክልል ስር የሚገኙ በርካታ ዞኖች የድርቅ አደጋ ያንዣበበባቸው ሲሆን በአጠቃላይ 236 ቀበሌዎች በከፍተኛ የውሃ እጥረት ውስጥ መሆናቸው ታውቋል። በመስከረም ወር መጣል የነበረበት ዝናብ በአግባቡ ባለመገኘቱ ሳቢያ ይኸው አዲስ የድርቅ አደጋ ሊከሰት መቻሉን የተባበሩት መንግስታት የእርዳታ ማስተባበሪያ ጽሕፈት ቤት በጉዳዩ ዙሪያ ባወጣው ሪፖርት አመልክቷል። ባለፉት 2 ዓመታት በድርቅ አደጋ ጉዳት ደርሶባቸው የቆየው የአፋር ክልል ዳግም የድርቅ አደጋ ያጋጠመው ሲሆን በክልሉ በሚገኙ በርካታ ዞኖች አስደንጋጭ የሆነ አደጋ ሊከሰት እንደሚችል ድርጅቱ አሳስቧል። በአካባቢው ተከስቶ ያለው የድርቅ አደጋ አስከትሎት ካለው የምግብና የውሃ እጥረት በተጨማሪ የኮሌራ በሽታን ጨምሮ ሌሎች ተላላፊ በሽታዎችን መከሰት ምክንያት ይሆናል ተብሎ ተሰግቷል። በቀጣዮቹ 2 ወራቶች ብቻ ወደ $300 ሚሊዮን የሚጠጋ የሰብአዊ እርዳታ የሚያስፈልግ ሲሆን ድርቁ እስከሚቀጥለው ዓመት ድረስ ዘላቂ እንደሚሆን ተተንብዮአል። በኦሮሚያና በአማራ ክልል ሲካሄድ የቆየው ህዝባዊ ተቃውሞ የእርዳታ እህልን ለተረጂዎች ለማድረስ ሲደረግ በነበረው ጥረት ላይ አሉታዊ ተጽዕኖ አሳድሮ መቆየቱን ዓለም አቀፍ የእርዳታ ተቋማት ከጊዜ አዋጅ ጋር ግንኙነት እንዳለው ቢገልጹም መንግስት መረጃውን ሲያስተባብል ቆይቷል። ባለፈው ሳምንት በደህንነትና በወታደራዊ ጉዳዮች ዙሪያ የተለያዩ ሪፖርቶችን ለንባብ ያበቃው አፍሪካ ኮንፊደንሻል መጽሔት ከሶማሊያ ለቀው የወጡ ወታደሮች ቁጥር ወደ 12000 አካባቢ እንደሚገመት መዘገቡ ይታወሳል። የኢትዮጵያ መንግስት ወደ 4000 የሚጠጉ ወታደሮች ሶማሊያ በሚገኘው የአፍሪካ ህብረት የሰላም አስከባሪ ስር አሰማርቶ የሚገኝ ሲሆን ቁጥራቸው ያልታወቀ የተናጠል ወታደሮችም በተለያዩ የሶማሊያ ግዛቶች አሰማርቶ እንደሚገኝ ይነገራል። ይሁንና መንግስት የነዚህን ወታደሮች ቁጥር ከመግለጽ ተቆጥቦ ይገኛል። ኢትዮጵያ እንደ ፈረንጆቹ አቆጣጠር ከታህሳስ ወር 1999 ጀምሮ ወታደሮቿን በሶማሊያ አሰማርታ እንደምትገኝ መረጃዎች ያመለክታሉ። በደቡብ ክልል የምስራቅ ኢትዮጵያ አካባቢዎች የተከሰተው አዲስ የድርቅ አደጋ ወደ አጎራባች ዞኖች በመዛመት ላይ መሆኑ ስጋት እንዳሳደረበት የተባበሩት መንግስታት ድርጅት በድጋሚ ገለጸ። በተለይ በኦሮሚያ ክልል ስር በሚገኙ የባሌ ጉጂና ቦረና ዞኖች በአዲስ መልክ የተከሰተው የድርቅ አደጋ በአካባቢው ከፍተኛ የውሃ እጥረት እንዲከሰት በማድረጉ በሚሊዮን የሚቆጠሩ ሰዎች ሕይወት አደጋ ውስጥ እንደከተቱ የድርጅቱ አስተባባሪዎች አስታውቀዋል። ሰውነት ተመስገን ተጨማሪ ይዟል። ከደቡባዊ ምስራቅ የአገሪቱ አካባቢዎች በተጨማሪ ጤና ይስጥልኝ የኢትዮጵያ ሳተላይት ቴሌቪዥን ተመልካቾችና አድማጮች፣ ዋሽንግተን ዲሲ ከሚገኘው ኢሳት ስቱዲዮ የሰዓቱን ዜና ይዤ ቀርብ ያለው ብርታዊት ግርማይ ነኝ። በቅርቡ የኢትዮጵያ መንግስት ከ$2 ሚሊዮን በላይ የኢንቨስትመንት ገንዘብ ያለአግባብ አግዶብኛል በማለት ቅሬታን ያቀረበ አንድ ዓለም አቀፍ ኩባንያ ከኢትዮጵያ ለቆ መውጣቱን ይፋ አደረገ። አትላስ አፍሪካን ኢንዱስትሪ የተሰኘው ይኸው ኩባንያ ለራያ ቢራ ፋብሪካ የቢራ ምርት ማሸጊያ ጠርሙሶችን ለማምረት ስምምነት አድርጎ በሽርክና ሲሰራ መቆየቱን አውስቷል። እንግዲህ ወልዴ ተጨማሪ አለው። ኩባንያው የሽርክና ስራውን በጀመረ በጥቂት ጊዜ ውስጥ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ሽርክና ካደረገው ኩባንያ ያልተጠናቀቀ የታክስ ክፍያ አለ ተብሎ ክፍያ እንዲፈጽም መገደዱን አስታውቋል። የዚህ ኩባንያ ኃላፊዎች በመንግስት የተጠየቁት ክፍያ የቀድሞውን የሽርክና አጋር ድርጅት የሚመለከት እንጂ አትላስ አፍሪካን ኢንዱስትሪን የሚመለከት አይደለም ሲሉ
ቅሬታ ማቅረባቸውን ዴይሊ ኔሽን ጋዜጣ ዘግቧል። መቀመጫውን በኬንያ ያደረገው ድርጅቱ ለመንግስት ያቀረበው አቤቱታ በጎ ምላሽን ሊያገኝ ባለመቻሉ ከኢትዮጵያ ሙሉ ለሙሉ ለቀው መውጣቱን ይፋ አድርጓል። ባለሀብቶች ተመሳሳይ ቅሬታን ሲያቀርቡ መቆየታቸውን መዘገባችን የሚታወቅ ነው። በሶማሊያ የሚገኙ የኢትዮጵያ ወታደሮች ቁልፍ ከተባሉ ወታደራዊ ይዞታዎች ለቀው የወጡት በሎጂስቲክ ችግር ምክንያትና ለስልታዊ ተግባር መሆኑን የኢትዮጵያ ውጭ ጉዳይ ሚኒስቴር አስታወቀ። የሚኒስትሩ ቃል አቀባይ የሆኑት አቶ ተወልደ ሙልጌታ አልሸባብ የተሰኘው የሶማሊ ታጣቂ ኃይል የኢትዮጵያ ወታደሮች ለቀው የወጡት ስፍራዎችን መያዙ ለመንግስት ስጋት የለውም ሲሉ ለሀገር ውስጥ መገናኛ ብዙሃን ገልጸዋል። ህይወት ፈለቀ ተጨማሪ አላት። ቁጥራቸው በትክክል ያልተገለጸ ወታደሮች ስላጋጠማቸው የሎጂስቲክ ችግርና ስልታዊ ነው ስለተባለው እርምጃ ሚኒስቴሩ ዝርዝር መረጃን ከመስጠት ተቆጥበዋል። በሶማሊያ የሚገኙ የኢትዮጵያ ወታደሮች እያደረጉ ያለው እንቅስቃሴ ጥንቃቄና ኃላፊነት የተሞላበት በመሆኑ የአልሸባብ መስፋፋት በኢትዮጵያ ላይም ሆነ በአካባቢው ስጋት አይኖረውም ሲሉ የሚኒስቴሩ ቃል አቀባይ አቶ ተወልደ ሙልጌታ ተናግረዋል። ይሁንና የኢትዮጵያ ወታደሮች ከቁልፍ ወታደራዊ ይዞታዎች ለቀው መውጣታቸው ለታጣቂ ኃይሉ ምቹ አጋጣሚ መፍጠሩንና አልሸባብ የሚፈጽመውን ጥቃት ሊጨምር ይችላል ሲሉ የፖለቲካ ተንታኞች ለአልጀዚራ የቴሌቪዥን ጣቢያ አስረድተዋል። ባለፈው ወር ወታደራዊ ቦታዎቹን ለቀው የወጡት የኢትዮጵያ ወታደሮች አካባቢውን ለዓመታት ይዘው እንደቆዩ የሶማሊያ ባለስልጣናት ይገልጻሉ። የተለያዩ አካላት ወታደሮቹ ለቀው እንዲወጡ የተደረገው በኢትዮጵያ ከታወጀው ኩባንያው ከታክስ ክፍያ ጋር ከመንግስት ጋር የገባውን አለመግባባት ተከትሎ በኢትዮጵያ ልማት ባንክ የነበረው $2.4 ሚሊዮን እንዲታገድበት ተደርጎ መቆየቱን የገለጸ ሲሆን ገንዘቡ ይለቀቅለት አይልያም አሁንም ድረስ ታግዶ ይሆን የሰጠው ዝርዝር መረጃ የለም። ኩባንያው ከኢትዮጵያ ሙሉ ለሙሉ ለቆ ለመውጣት መወሰኑን ተከትሎም ተመሳሳይ የኢንቨስትመንት ስራ ላይ ለመሰማራት በሌሎች የአፍሪካ ሀገራት የገበያ ጥናትን እያደረገ እንደሚገኝ ዴይሊ ኔሽን ጋዜጣ በዘገባው አስፍሯል። በድርጅቱ ሽርክና የነበራቸው ባለሀብቶች በአሁኑ ወቅት የገበያ ድርሻቸውን በመሸጥ ላይ ሲሆኑ በኢትዮጵያ በሽርክና ስራ በመሰማራቱ $254,000 አካባቢ ኪሳራ እንደደረሰበት አስታውቋል። በብሪታንያ በበርካታ የንግድ እንቅስቃሴ ውስጥ ተሰማርቶ የሚገኘው አትላስ አፍሪካን ኢንተርፕራይዝ በኢትዮጵያ ቆይታው ወደ $5 ሚሊዮን የሚጠጋ ኢንቨስትመንት ተግባራዊ አድርጎ እንደነበር አውስቷል። ባለፈው ወር አንድ የእስራኤል የማዕድን ፈላጊ ኩባንያ የኢትዮጵያ መንግስት የገባውን ቃል ተግባራዊ ያላደረገም በማለት ከኢትዮጵያ ለቆ መውጣቱን ይፋ ማድረጉ ይታወሳል። አይሲኤል የተሰኘው ይሄው ኩባንያ በአፋር ክልል ለሚያደርገው የፖታሽ ማዕድን ፍለጋ $170 ሚሊዮን መድቦ እንደነበር ያስታውቋል። ይሁንና መንግስት ለማዕድን ፍለጋ ፕሮጀክቱ የመሰረተ ልማቶችን ለማሟላት ቃል ቢገባም ምንም ግንባታ ሊያከናውን አልቻለም ሲል ቅሬታውን አቅርቧል። መንግስት ሁለቱ ኩባንያዎች ለቀው መውጣታቸውን በተመለከተ እስካሁን ድረስ የሰጠው ምላሽ የሌለ ሲሆን ባለፈው ዓመት የተባበሩት አረብ ኤሚሬትስ